ሃይሚና ብሩኬ ተጋቡ ተጋቡ። ያው መጋባታቸው አይቀርም ብዬ ነው እንዴ ደስታውን እንናገር እንጂ ከዚህ በኋላ ደግሞ ማዘን መቆዘም የለም ማለት ነው። እና ሃይሚዬ እንግዲህ ያው ተመልሳለች አይደለም? ሰርፕራይዙም ተደርጓል። ብሩኬ ብሩኬ ብሩክ አለማየሁ ማለት ነው። ይሄን እኔ እኮ ብያለው። በጣም ናፍቃው ከማንም ጋር እያወራ አይደለም ከሚሰማው ሙዚቃ ነበር ሁሉ የነገርኳችሁና ማለት ነው። ተመስጦ ነበረ እኮ በቃ ተጣብቆ እኮ አልላቀቅም አሉ ሃይሚና ብሩኬ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ በያላችሁበት ብዝት ተረፍ ይበልላችሁ። እንግዲህ ውድ ቤተሰብ ያው በትናንትናው ቪዲዮ አልሰራሁም፣ ያው አልመች ስላለኝ ነው ማለት ነው። እና ነገር ግን ተመሳስጬ ቪዲዮዋቸውን ማለት ነው እንደው እየምሬን ነው የምላችሁ፣ ሳትዋሹ ተናገሩ። መጨረሻ ላይ ሃይሚና ብሩኬ ሲተቃቀፉ ከምሬ ኩሉ እሱም እየመለሰ ሲያቅፋት እሷም እየመለሰች ስታቅፈው የሆነ ነገር አልተሰማችሁም? እኔማ ችግር አለብኛል፣ እንበይ ሁሉ መጥቷል። የምሬን ነው የምላችሁ። ማርያምን በጣም ተመስጬ እያየኋቸው ነበርና እውነት በጣም ፍቅር ማለት አንዳንዴ ሞኝም ያደርጋል፣ ህፃንም ያደርጋል። ያው ሲጣሉ ደግሞ መከራ ነው እንጂ ማለት ነው። እውነት እንደ ፍቅር እኮ በጣም ከባድ ነገር የለም። አንድ ያስደስታል፣ አንድ ያሳዝናል። እና ብቻ ብሩኬ በጣም ነው ደስ ያለው። ሰርፕራይዝ ነው የሆነው። በመሄዷ በጣም አዝኖ ነበር፣ ልቡ አዝኖ ነበር። ወንድሜ በቃ ብቻዬን ቀረሁኝ፣ ብቸኛውኛለሁ እያለ ነበር። ነገር ግን እንግዲህ ሃይሚ ደርሳለታለች፣ ውዱ ባለቤቱ የ4 ልጆቹ እናት ማለት ነው። ብቻ ፈጣሪ ተመሰገነ ይሁን፣ ደስ ብሎኛል። ምንም ይሁን ምንም ይሄን ያክል ማለት ይሄን ያክል የሚያደራርሳቸው አይደለም። ሃይሚና ብሩኬ በመካከላቸው የተፈጠረው በጣም በመግባባት ቢያወሩት በጣም በቀላሉ የሚያልቅ ጉዳይ ነው እና ብቻ እንኳን ተመለሽ። እንግዲህ ሃይሚዬ ዛሬም ደግሞ በጣም ደስ በሚል አቀባበል ሙሽሪትን ተቀብሏታል። ሙሽሪት ዛሬ ሃይሚዬ ሙሽሪት ነች በነገራችን ላይ፣ ምክንያቱም እንደዚህ ደመቅ መቀፏፏ ብሎ ማለት ነው። ግን ሃይሚዬ ከዚህ በኋላ እንትን ስትሉ ስትኮራረፉም ሆነ ስትጣሉ ማለት ነው ልክ እንደዚህ አይነት በእንደዚህ አይነት አቀባበል እንዲቀበሉሽ ነው ማድረግ ያለብሽ። ምክንያቱም ደስ የሚል ስሜት አለው። የምሬ ነው፣ ደስ የሚል ስሜት አለው እና ብቻ እውነት ለመናገር እኔ እንጃ ደስታዬ ከምንም በላይ ነው የእውነት። ያው መጥቼ በሰዓቱ ደስታዬን ባልገልጽም ግን እንደዚህ በተመቼ ሰዓት ያው እመጣለሁኝና እንግዲህ ከዛሬው ቪዲዮ ላይ ያው በትናንትናው ቪዲዮ እውነት ለመናገር ምንም አላወሩም። በቃ አትሂድብኝ ነው በቃ ድጋሚ እንዳትሂጅብኝ። ብሩኬ ግን በአንድ ቀን እኮ ነው የሳሳው፣ በአንድ ቀን ወንድ ልጅ አያዝንም ይባላል እንጂ እናቴ ውስጣቸው እኮ እንዴት እንደሚብሰከሰክ የምሬን ነው የምላችሁ። ላያቸው ላያስታውቅ ይችላል እንደ ሴት ልጅ። እኛ ደግሞ ያው ስሜታችን በፊዚካል ስለምናሳይ ነው። እንግዲህ ይሄ ነው ልዩነታችን እንጂ እነሱም እኩል ነው ከኛ ጋር ውስጣቸው እንትን የሚለው በፍቅር ጉዳይና አትሂድብኝ ነበር ሲባባሉ የነበሩት። ዛሬ ግን ትንሽ ጠጠር ያለ ነገር አለው። ሃይሚና ብሩኬ መጨረሻ ላይ የተናገሩት ነገር አለ። በተለይ ሃይሚ እንግዲህ ብሩኬን ቃል አስገብታዋለች። ብሩኬ ደግሞ ከቃሉ ፈቀቅ እንደማይል ተስፋ እናደርጋለን ማለት ነው። እውነት ለመናገር ማለት አሁን ሃይሚ የተናገረችውን ነገር እኔ ደግፈዋለሁ፣ በጣም አድርጌ ነው የምደግፈው። መሆንም ስላለበት ነው። በቃ አንድ ሰው የኔ ብሎ አንድ ሰው ከያዘ በኋላ ምንም ይሁን ምንም ያ ሰው መስማት አለበት። በቃ የሚያፈቅራትም ሆነ የምታፈቅረው ከሴቷም ሆነ ከወንዱ በራሳቸው ብቻ ሂደው ማድረግ የለባቸውም ነገሮችን ማለት ነው። እና ያለችው ነገር ሃይሚዬ ትክክል ነው። ብሩኬ ደግሞ ይሄን ነገር ታስተካክላለህ ብዬ ተስፋ አድርጋለሁ። ከዚህ በኋላ ሃይሚን አትደብቃትም። በነገራችን ላይ የሚደብቃት ነገር እኮ ለክፋት እኮ አይመስለውም እሱ የእውነት። አሁን ሲደብቃት የሆነ ነገር ዝም ብሎ በራሱ በግሉ ሲያደርግ ሰው እንዴት ብሎ ለምን አያማከራትም ብሎ ጓገጭልበታል። እኔ ግን ስረዳው ብሩኬ ለክፋት አይደለም የሚደብቀው ያን ነገር፣ ግን ደግሞ ወደ ሴቶች ወደኛ ሲመጣ በጣም ኃይለኛ ነገር ነው የሚፈጥርብን፣ መጥፎ ስሜት ይፈጥርብናል። ለምን አያማክረኝም? ለምን አታማክረኝም? አታምኘኝም? አትተማመንብኝም? እንደዚህ አይነት ስሜቶች ይመጣሉና ይሄን ካደረጋችሁ እናንተ ፍቅራችሁ ምንም የሚደርስበት ነገር የለም ብዬ አስባለሁ። ተማመኑ ዋናው። እና ደግሞ ሃይሚዬ ማለት ነው በጥፊ የመታትን ቦታ አገላብጣ እንዲስማት አደረገችው።
እንዴ በጥፊ መምታት ሀይሚ እኮ ግን የምር ቆርቁሯታል በጣም ማለት ነው። እና እንደው የሆነ ቦታ ላይ ሰው ሲደባደብ አይቼ ማለት ነው እንደ ቅመምዬ አሁን ይሄን ማየት አለባት። እንዴት አይነት ማለት በጣም አስቸጋሪ ወንድ እንዳለ ማየት አለባት ብዬ እያሰብኩ ነበረ ማርያምን ስላችሁ ብሩኬ መልካም ነው። ከሴቶች ላይ ይሄን ያክል እንደዚህ ሴቶችን የሚያንገላታ ወንድ አይደለም። እና አሁን በሌላ ቦታ ላይ ሳይ ማለት ነው እኔ ማርያምን የገዛ ፍቅረኛቸውን አንስተው ግጥም አንስተው ላጥ በቃ ይሄ እኔ እንጃ አላውቅም ምን እንደሚመስላቸው ማለት ያማቸዋል አይሉም። ማርያምን እኔ ስንት ወንድ በጥፊ የሚማታ አይቻለሁኝ። እና ደግሞ ሲመቷቸው በኃይለኛው ነው በነገራችን ላይ ብቻ ግን ቅመምዬ እንግዲህ ያው ይቀርበው ለመታሽ ድጋሚ አይደገምም። ሀቢቲ ድጋሚ ምንም አይደገምም። ያኔም ተሳስቶ ነው ብሩኬ በቃ ደሙ ፈልቶበት ነው። የኔ ቆንጆ ደም እኮ ያፈላል። እሱማ ያደረግሽው ነገር እኮ ቀላል ነገር ነው አይደለም። እውነት እኔ ዱላውን ባልደግፈውም ግን ያደረግሽው ነገር እውነት ለመናገር ሀይሚዬ ስህተት ነበር። እሷም ደግሞ ስህተቷን አምናለች። ዋናው የሰው ልጅ ስህተት መስራቱ አይደለም፣ ስህተቱን አምኖ ይቅርታ መጠየቁ ይሄ በጣም ትልቅነት ነው። እና እሷም ስህተቷን አምናለች። ድጋሚ ግን አይደገምም። እንግዲህ አናቅም። ይሄን እናንተ ታውቃላችሁ። እኛ በዚህ ጣልቃ አንገባም። እናንተ ራሳችሁን ኮንትሮል ማድረግ አለባችሁ፣ የሆነ ነገር ላለማድረግ ማለት ነው። እና ለማንኛውም እኔ እንጃ እኔ አላቅም። በጣም ነው ደስታ የተሰማኝ። ፍቅራችሁን ፈጣሪ አምላክ ይጠብቅላችሁ። እኔ ሁሌም እንደዚህ ነው የምላቸው። እውነት ላይክ ይሄ የሰው አይን የበዛበት ፍቅር በነገራችን ላይ በጣም ከባድ ነው። አሁንም ችግር አያጣውም። በተለይ ይሄ ሚዲያ ላይ ወጥቶ ፍጥጥ ያለ ፍቅር የምሬ ነው አንከላፋ ነገር አያጣውም። እና ከዚህ ሁሉ ይሰውራችሁ፣ ለወግ ለማድረግ ያብቃችሁ ነው ማለት የምችለው። በጣም ደስ ብሎኛል። እንግዲህ ሀይሚዬ ከተረጋጋች በኋላ ከዛ በኋላ ወደ ፕራንኳ ምናምን ትጀምራለች ማለት ነው። እና ደግሞ ቤተሰቦች ያች እዩ የምትባለው በትናንትናው በመቼ ነው የሆነ ቪዲዮ አይቻለኝና ሀይሚም እንግዲህ ተመልሳለች እያወራን ነበረ ምናምን እያለች ነበር። ሀይሚ ግን ማለት ነው እኔ ማውራት የሌለብሽ ሰው ብትኖር እዩ ነች። የምሬን ነው። አስፈላጊ አይደለም። በቃ ሰላም እንዴት ነው በሩቁ ሁሉን ነገር በሩቁ ብታደርጉት የተሻለ ነውና እኔ ራሱ በእዩ አንድ ቪዲዮ ሰራለሁ እያልኩኝ የሆነ ቢኒ ከሰርጌ ቀረ ምናምን ብላ የሰራችሁ ቪዲዮ አለና ማለት ነው። እና ቢኒ ባጠፋው ብሩኬ ለምን ህይወቱ ይበጠበጣል ብዬ በጣም የተገረምኩት ስሰማ ስታወራ እንደዛና በጣም የሚገርመው ግን ማለት ሰው የራሱን ነገር ለማሸነፍ ግዴታ ሰውን መጉዳት አለበት ነው። ይሄ ነገር ያለፈ ነገር ነው። በነገራችን ላይ ግን ገርሞኝ ነው በቃ ስሰማት እንደዛ እያለች ስታወራ አይጥ በበላ ዳዋ ተመታ እንደሚባለው ያጠፋው ሌላ ነው፣ ህይወቱ የተመሰቃቀለው ደግሞ ብሩኬ እና በጣም ከባድ ነገር ነው። ለማንኛውም ሀይሚና ብሩኬ እንግዲህ ጠንቀቅ ብላችሁ መኖር አለባችሁ። የምሬን በቃ ንፋስ አታስገቡ። ብሩኬም ደግሞ እስከዛሬ ድረስ የሚያገኛቸው ሴቶች እውነት ለመናገር እኮ እንደ ሀቁ ከሄድን ያው ሀይሚን ለማናደድ ሳይሆን ሀይሚ አሁን ለምሳሌ ከብሩኬ ጋር ሴቶች ሲሆኑ ትመጣለች። ከዚህ በፊት ቻው በቃ እኔ እናንተ አንገናኝም ከዚህ በኋላ ብለው እዩ ስትመጣ እኮ መታ እንግዲህ ያ ሰርፕራይዝ ምንድን ነው ላድርግ ብላ ያች እዩ ተብያው የሆነ ነገር ስታደርግ እንዴት እንደበጠበጠች አይታችኋል። አብሳላትም እንደዛ ስታደርግ እንዴት እንደሆነች አይታችኋል ሀይሚ እና ለዚህ ነበር የሚጠቀማቸው ሴቶቹን። ከዚህ በኋላ ግን በቃ እናንተ ፍቅረኛሞች እስከሆናችሁ ድረስ እንደዚህ የሚባል ነገር የለም። እውነት ብሩኬ ይሄን ነገር ሰምተህ እንደገና የሆነ ነገር ከፈጠርክ እውነት ጥፋቱ ያንተ ነው የሚሆነው። ግን ያደርጋል ብዬ እኔ አላስብም። ምክንያቱም ብሩኬ ጎበዝ ልጅ ነው እውነት። ለማንኛውም የጨረቃ ፋሚሊዎች እንግዲህ ደስ እንዳላችሁ ተስፋ አደርጋለሁ። ደግሞ ይላችኋል እንጂ በጣም እየተከፋችሁ ነበረ ቲክታክ ላይ። ያው አንዳንዴ እንደዚህ አጋጣሚ ስገባ ተሰማችሁ በጣም እያዘኑ በጣም ይህ ባለፈውማ በጣም ጉድ ነበር። በጣም ለቅሶ ሁሉ ነበረበት እና ብቻ ግን እናንተ እንኳን ደስ ያላችሁ።